ሰላም እንዴት ናቸው? በማህበረሰባችን ክፍተቶች አንዳንድ ነገሮች በማህበራዊ ኑሮ በኑሯችን ውስጥ በሚያጋጥሙ በጣም ጥበብ የሚጠይቁ ባይሆኑም ኖርማል ህይወታችን የዘወትር ህይወታችን ስንኖር የሚያጋጥሙን ነገሮችን የምንፈታበት መንገድ ከሌላው ዓለም ጋር ስናነጻጽረው አንዳንድ ላይ በጣም ጉለት አለብን። እኛ ማለት እንደ አበሻ ጉለት አለብን ብዬ ከምላቸው ነገሮች አንዱ ምንድነው? የፍቅር ጓደኝነት ሲቋረጥ የሚፈጠሩ ነገሮች። የፍቅር ጓደኝነት ሲቋረጥ የሚፈጠሩ ነገሮች ማለት የሆነ ወንድና ሴት የፍቅር ጓደኝነት ይመሰርታሉ። ከዛ አብረው የመኖር እቅድ ይኖራቸዋል፣ ወይ በፍቅረኝነት አብረው ይቆያሉ። 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ይቆያሉ። ከመጋባታቸው በፊት በሆነ ምክንያት ይለያያሉ። ወይም እሷ ሌላ ሰው ይዛ ይሆናል፣ ወይ እሱ ሌላ ሰው ይዞ ይሆናል። ወይም ደግሞ ሌላ ቡጫዊ በሆነ ምክንያት በወሬ በተለያየ ምክንያት ይለያያሉ። ከተለያዩ በኋላ በጠላትነት መታየት እኛ ጋር ነው በጣም በሰፊው ያለው። አንድ ወንድና አንድ ሴት አይደለም በፍቅረኛነት አይደለም በጓደኝነት አይደለም በትዳር እንኳን ቢሆኑ ካልተስማሙና ከተለያዩ አንዱ የአንዱ መጥፋት መጠበቅ ያለበት አይመስለኝም። ልጆች ያልወለዱ ከሆነ ኦኬ ጥሩ ወንድምና እህት ናቸው። ባለፈው ነገር አብሮ ባሳለፉት ነገር ሁለቱም ደስተኛ መሆን አለባቸው። የሆነ ሰው ጥፋቱን ሰርቶ ሊሆን ይችላል። ያም ሰው ባይሰራ ይሄኛው ተሰራብኝ የሚለውም ሰው ሊሰራ ይችላል። ሰው ከጥፋት አይርቅምና ጥፋቱን በማጋነን እድሜ ልክ ያን ማመንዠክ አያስፈልግም። ሌላ ህይወት መጀመር መብት ነው። እሷም ሌላ ህይወቷን መጀመር፣ እኛም ሌላ ህይወታችን መጀመርና ህይወት ቀጣይ መሆኗን ማሳየት እንጂ በዛ ነገር መብሰልሰል ለጤናም ለመጥፎ ስሜት ስለሚያመጣ ጥሩ አይመስለኝም። በመሀል ልጆች ተፈጥረው ከሆነ ደግሞ ልጅ ካለ አብሮ የሚኖርበትን እድል ሁሉ ሞክሮ የተሟጠጠው እድል ሁሉ የተሞከረው ነገር ሁሉ አብሮ ለመኖር የማያበቃ ከሆነ ጠላትነት መቅረት አለበት። ለምሳሌ ልጅ ያላቸው ባልና ሚስት ሆነው ወይም ደግሞ ያለ ትዳር ልጅ ወልዶ የሚኖሩ ሆነው ባይስማሙ ልጆቻቸው ላይ የሚያደርጉትን ነገር ማቋረጥ የለባቸውም። ለምሳሌ ሚስትየው ከሌላ ሰው ጋር ነች ብሎ የሚያስብ ከሆነ ወንድየው በቃ እሷ ሄዳለች፣ ግን ልጆቹ ላይ ትኩረት ማድረግ አለበት። አብሮ ባይኖሩም ለልጆቹ የሚሰጠውን ጊዜ መስጠት አለበት። ልጆቹ ላይ የሚያደርገውን ነገር ማድረግ አለበት። እሷም በበፊት በፍቅረኝነት ቀርቶ በልጆቹ እናትነቷ የሚገባትን ለአንድ ሴት የሚሰጠውን ክብር መስጠት አለበት። እሷም ቢሆን እሱ ሄዶ ቢሆን ወይም ደግሞ እሱ ቢሄድ ኦኬ ሄደዋል፣ እድል ፈንታቸው አንድ ላይ ሊቀጥል አልቻለም። እንግዲህ ይሄ የሚያጋጥም ነገር ነው በህይወት ውስጥ። ለምን ሄደ በሚል በመብሰልሰል ልጆቹን አያይም፣ ከልጆቹ ጋር አይገናኝም፣ ለልጆቹ ማድረግ ያለበትን ነገር ማቆም አለበት የሚለው ነገር ልጆቹን ስለሚጎዳ ከዚህ ስሜት መውጣት አለበት። ይሄ ነገር መሆን ያለበት በሰላም ጊዜ ነው መለማመድ ያለብን። እጮኛ ከመጀመራችን በፊት ጓደኝነት ከመጀመራችን በፊት ባይሳካስ ብሎ ማሰብ መልካም ነው። ሌሎች በሀገራት ወጣቶች በዚህ ዘርፍ ትምህርት የሚሰጥ ተቋም አላቸው። በዚህ እንዴት አድርጎ ሪሌሽንሽፕ እንዴት እንደሆነ እንዴት ሊቋረጥ እንደሚችል ቀድሞ የሚያስተምራቸው አለ። ከቤተሰቡም ውጭ በተቋም ደረጃ የሚያስተምራል። እኛ ጋር ቤተሰብም ይሄን አያስተምርም። እድሜ የደረሰች ሴት ከቤት አትውጪ፣ እድሜ የደረሰ ልጅ የት ሄደ ነበር ከማለት ውጭ በህይወታቸው በእድሜያቸው የሚያጋጥማቸውን ነገር በመንገር እንዲዘጋጁ አናደርጋቸውም። ስለዚህ ትልቅም ከሆንን በኋላ ያ በልጅነታችን ያላወቅነውን ነገር መተግበር ይከብደናል እና በፍቅር መሀል እንቅፋት ሲፈጠርና መለያየት ሲመጣ ጠላትነት ሳይሆን መሆን ያለበት የተለያዩ ወዳጆች ነው መሆን ያለበት። አንዱ ሰው በድሎ ይሆናል፣ አንዱ ቺት አድርጎ ይሆናል፣ በቃ አለፈ። ለዛ ነገር እኮ ቀጣ ነው። ከሱ ተለየን አይደል? ከተለየን በኋላ በመሀል የሚያገናኙን ነገሮችን ማበላሸት ሌላ ሶስተኛ ወገን ይጎዳል፣ ልጆችን ይጎዳል፣ ቤተሰብን ይጎዳል፣ አብሮ የጋራ ጓደኞችን ይጎዳል። እና ያ በቃ በሰላም መለያየት ማድረግ ያለባትን ማድረግ ያለበትን እንዲያደርግ ማድረግ ነው እንጂ ጠላትነት ልኩን አሳየዋለሁ ወይ ደግሞ በወንጀል መወነጃጀል መካሰስ ድካም ነው። በተካሰስን ቁጥር ለመርታት ብለን እንዋሻለን። ያን ክስ ለመርታት እንጨማምርበታለን እና ያን በጨማመርን ቁጥር ያ ሰው በእኛ ላይ ያለውን መንፈስ እያበላሸ ነው፣ እየጠላ እንዲሄድ እናደርጋለን። አንዳንዴ አላስፈላጊ ወንጀሎችም እንዲፈጸሙ ሊያደርግ ይችላል። ስለዚህ እኛ አበሾች ግንኙነት ስንፈጥር፣ ሽርክና ስንከፍት፣ የሆነ ነገር ፍቅር ስንጀምር፣ የሆነ ነገር ጓደኝነት ስንጀምር፣ ስንለያይ ጠላት መሆን የለብንም። በቃ የሆነ ጊዜ ጀለስ ተግባብተን ነበረ፣ አሁን አልተግባባንም፣ በቃ ሰላም ይብዛለት ብለን በቻል ከአእምሯችን ማውጣት ነው። ካልሆነ ክፉ ማሰብ ተገቢ አይደለም። በዚህ ጉዳይ ላይ የሚቀረን ይመስለኛል። ብዙ ሰው ሲብሰለሰል ማየው የዛሬ ስንት ዓመት ከታኝ ምናምን ይልሃል። የዛሬ እንዲህ አድርጎኝ እኔን ቁጭ በቃ አለፈ። ያ አሁን ሌላ ቀን ነው።
ብጤያችንን መፈለግ ነው ሁላችን። ዓለም ሰፊ ነች። ለእኛ የሚሆን ብዙ ሰው አለ። ልጆች ካሉ ልጆች ይጎዳሉ እንጂ ግንኙነቶች በመቋረጣቸው የማይዘልቁ ከሆነ ምንም መብሰልሰል አያስፈልግም ለማለት ፈልጌ ነው። ከእናንተ አውቄ አይደለም። ሰላም ይብዛላችሁ። እግዚአብሔር ይስጥልኝ ስላዳመጣችሁ።